እስራኤልና ፍልስጤም። የነቢያት መነሻ፣ የታሪክ መዘከሪያ ግን ደግሞ የዘመናት ውዝግብ ዋና ማዕከል። እነዚህ ሀገራት ላይ የሰው ልጅ ታሪክ የተገነባባቸው የሦስቱ ታላላቅ እምነቶች መናገሻ የሆኑ ቅዱሳን ስፍራዎች ይገኛሉ። ነገር ግን ከጀርባው ዓለም እስካሁን ያልተረዳቸው በርካታ ድብቅ እውነታዎች አሉ። ስለ እስራኤልና ፍልስጤም ብዙ ሰምተው ሊሆን ይችላል። ነገር ግን ከጦርነት ዜናዎች ባሻገር ስላለው አስደናቂ ተፈጥሮ፣ ጥንታዊ ስፍራዎችና ስለ ክርስቲያኑና ሙስሊሙ ማህበረሰብ ጥልቅ ትስስር ምን ያህል ያውቃሉ? የታላላቅ ግዛቶች መነሳትና መውደቅን፣ የስልጣኔዎችን ግጭት እንዲሁም ታሪክ መመዝገብ ከጀመረበት ጊዜ አንስቶ እዚህ እንኖራለን ያሉ በሚሊዮኖች የሚቆጠሩ ሰዎችን አስገራሚ ጥንካሬ ያስተናግዳለች። እምነቶች የተወለዱት እንዲሁም ነቢያት የተረማመዱት እዚህ ነው። ያለፈው ታሪክ በጥንታዊ ግንቦች ላይ የተቀረጸውና የወርቅ ጉልላት በእምነት፣ በግጭት፣ በአብሮ መኖር፣ በለውጥና በተስፋ ምድር ላይ ከፍ ብሎ የሚታየው እዚህ ነው። ይህንን ቀጠና በሕይወት እስካሉ ድረስ ሊያውቁት ግድ ይላል። ዛሬ በታሪክ መጻሕፍት ውስጥ ድምቅ ብለው የተጻፉትን፣ በሃይማኖታዊ መጻሕፍት ውስጥ የተዘከሩትንና በዘመናዊው ዓለም የፖለቲካ ትኩሳት ውስጥ ያሉትን ታሪካዊ ስፍራዎች በጥልቀት እንመረምራለን። ከኢየሩሳሌም ምስጢራዊ ዋሻዎች እስከ ሞት ባህር አስደናቂ ተፈጥሮ፣ ከናዝሬቱ ኢየሱስ እግር አሻራ እስከ እስልምና ቅዱስ ስፍራዎች፣ ከጥንታዊቷ ኢያሪኮ እስከ ዘመናዊቷ ቴል አቪቭ ድረስ አስገራሚ ጉዞ እናደርጋለን። ታሪክን፣ ባህልንና ፖለቲካን በአዲስ መነጽር ለመቃኘት ቻናላችንን ጉዞ አርካይቭስ ሰብስክራይብ ያድርጉ፣ የደወል ምልክቷንም ይጫኑ። ኢየሩሳሌም በምድር ላይ ካሉ እጅግ ጉልህና ውስብስብ ከተሞች አንዷ ናት። ከዓለም ሕዝብ ቁጥር ከግማሽ በላይ የሚሆነው ማለትም 2.3 ቢሊዮን ክርስቲያኖች፣ ወደ 2 ቢሊዮን የሚጠጉ ሙስሊሞችና 15 ሚሊዮን የሚጠጉ አይሁዶች ይህችን ከተማ እንደ ቅዱስ ስፍራ ይመለከቷታል። እያንዳንዱ እምነት ከከተማዋ ጋር ጥልቅ ትስስር አለው። ይህ ትስስርም ታሪኳን በፍቅር፣ በጥንካሬና በለውጥ ቀርጾታል። ስሟ ብዙ ጊዜ ከሰላም ጋር የተያያዘና የሰላም ከተማ ተብላ ብትጠራም በሺዎች ከሚቆጠሩ ዓመታት ወዲህ ከ40 ጊዜ በላይ በጦርነት ተወራለች፣ ተደምስሳለች፣ ዳግምም ተገንብታለች። ይህ የጥፋትና የትንሣኤ አዙሪት ከተማዋን በዓለም ላይ ወደ ሌለ ልዩ መልክ ቀይሯታል። ለሦስቱ ዋና ዋና እምነቶች ቅዱስ ከመሆኗ ከረጅም ጊዜ በፊት ኢየሩሳሌም የነገሥታት ከተማ ነበረች። ታሪኳ ከ5000 ዓመታት በላይ ወደ ኋላ ይዘልቃል። ነገር ግን ትልቁ የታሪክ መለወጫ ነጥብ የመጣው ከክርስቶስ ልደት በፊት በ1000 ዓመተ ዓለም አካባቢ ንጉሥ ዳዊት የጥንቷን እስራኤል ዋና ከተማ ባደረጋት ጊዜ ነበር። ልጁ ንጉሥ ሰለሞን በአሁን ጊዜ የቤተ መቅደስ ተራራ ተብሎ በሚጠራው ስፍራ ላይ የመጀመሪያውን ቤተ መቅደስ ገነባ። ይህ ስፍራ ሰማይና ምድርን የሚያገናኝ ቅዱስ ቦታ ተደርጎ ይታመን ነበር። ነገር ግን የኢየሩሳሌም ሰላም ረጅም ጊዜ አልዘለቀም። በ586 ዓመተ ዓለም ባቢሎናውያን ከተማዋን ወረው ቤተ መቅደሱን አወደሙት። የአይሁድ ሕዝብንም በምርኮ ወደ ባቢሎን ወሰዱት። ከዘመናት በኋላ በፋርስ ግዛት ዘመን አይሁዶች ወደ ምድራቸው ተመልሰው ከመጀመሪያው ይልቅ እጅግ አስደናቂ የሆነውን ሁለተኛውን ቤተ መቅደስ መገንባት ቻሉ። ይህ ቤተ መቅደስ እስከ 70 ዓመተ ምህረት ድረስ የአይሁድ አምልኮ እምብርት ሆኖ ቆየ።
በ70 ዓመተ ምህረት ሮማውያን የአይሁዶችን አመጽ በኃይል በመጨፍለቅ ቤተ መቅደሱን ሙሉ በሙሉ አፈራረሱት። ከተማዋንም በባዶ ፍርስራሽ ላይ ተዋት። ከዚያ ታላቅ ጥፋት የተረፈው አንድ ውጫዊ ግንብ ብቻ ነበር። እሱም የምዕራባውያን ግንብ ወይም በአገርኛ አጠራሩ ዋይሊንግ ዎል በመባል ይታወቃል። በእነዚህ ረጅም የስደት ዘመናት ሁሉ የአይሁድ ማህበረሰቦች ግንቡን ለመሳለም፣ ለማልቀስ፣ ለመጸለይና ከዚህ ቅዱስ ስፍራ ጋር ያላቸውን የማይበጠስ ትስስር ለማደስ ወደዚህ መምጣታቸውን አላቋረጡም። የውጭ ሰዎች የለቅሶ ግንብ ቢሉትም ለአይሁድ ሕዝብ ግን የጽናትና የህልውና ምልክት ሆኖ ቆይቷል። ዛሬ ይህ ግንብ የአይሁድ እምነት እጅግ ቅዱስ ስፍራ ነው። አማኞች እጆቻቸውን በጥንታዊ ድንጋዮች ላይ ጭነው ይጸልያሉ። የጸሎት ወረቀቶቻቸውን በድንጋዮቹ ስንጥቅ ውስጥ ያኖራሉ። ይህ የምድር ላይ ሕይወትንና እምነትን ለማስቀጠል የተደረገ ጸጥተኛ ግን ኃይለኛ ምስክርነት ነው። በአንደኛው ክፍለ ዘመን ዓመተ ምህረት ኢየሩሳሌም በሮማውያን አገዛዝ ስር የነበረች ሲሆን ከተማዋም በከፍተኛ ውጥረት ተሞልታ ነበር። ሕዝቡ ተስፋ የሚሰጣቸውን መሪ ይጠባበቅም ነበር። ከእነዚህም መካከል የናዝሬቱ ኢየሱስ ስለ ፍቅር፣ ስለ እምነትና ስለ ተሻለ የሕይወት መንገድ እያስተማረ መጣ። የእርሱ መልእክትም በፍጥነት ተሰራጨ። ነገር ግን ይህ መልእክት ጠላቶችንም አፈራበት። ተያዘ፣ የሞት ፍርድ ተፈረደበት። መስቀሉንም ተሸክሞ በኢየሩሳሌም ጎዳናዎች ላይ እንዲራመድ ተገደደ። ዛሬ ይህ መንገድ ቪያ ዶሎሮሳ ወይም የሕማማት መንገድ ተብሎ ይጠራል። በሚሊዮኖች የሚቆጠሩ ክርስቲያን ተጓዦች የእሱን መከራና ጉዞ ለማሰብ በዚህ መንገድ ላይ ይጓዛሉ። የእርሱ መንገድ ያበቃው በተሰቀለበት በጎልጎታ ስፍራ ነበር። ከ3 ቀናት በኋላ ተከታዮቹ ከሙታን ተለይተው እንደተነሳ አመኑ። ይህ ቅጽበት የዓለምን ታሪክ ለዘላለም የቀየረ ክስተት ሆነ። ኢየሱስ የተሰቀለበትና የተቀበረበት ቦታ ዛሬ የቅዱስ መቃብር ቤተ ክርስቲያን በመባል ይታወቃል። ይህ በክርስትና ዓለም ውስጥ እጅግ አስፈላጊውና ቅዱሱ ስፍራ ነው። ጎብኚዎችም የኢየሱስ አስክሬን ለቀብር በተዘጋጀበት የቅባት ድንጋይ ላይ ተንበርክከው ይጸልያሉ። በትልቁ ጉልላት ስር ባለው ክፍት ቦታ ላይ ባዶ መቃብር ይገኛል። ይህ ስፍራ ለዘመናት የእምነትና የተስፋ ብርሃን ሆኖ የኖረ ቦታ ነው። ከዚህ ብዙም ሳይርቅ በጽዮን ተራራ ላይ ኢየሱስ ከመያዙ በፊት ከደቀ መዛሙርቱ ጋር የመጨረሻውን እራት እንደተካፈለ የሚነገርለት የማዕድ ቤት ይገኛል። ይህ ቀለል ያለ ክፍል ሊመስል ይችላል። ነገር ግን እዚያ የተከናወነው ነገር የሰዎችን መንፈሳዊ ታሪክ የቀረጸ ታላቅ ክስተት ነበር። በ638 ዓመተ ምህረት የሙስሊም ጦር ኢየሩሳሌምን ተቆጣጠረ። ይህም ለከተማዋ ታሪክ ሌላ አዲስ መንፈሳዊ ገጽታ ጨመረላት። በእስልምና ወግ መሠረት ነቢዩ መሐመድ በአንድ ሌሊት በተአምራዊ ጉዞ ከመካ ወደ ኢየሩሳሌም እንደተጓዙና በቤተ መቅደስ ተራራ ላይ ካለው ድንጋይ ላይ ወደ ሰማይ እንደወጡ ይታመናል። ይህንን ታላቅ ቅጽበት ለማክበር የሙስሊም ገዢዎች በዓለማችን ላይ ካሉ እጅግ አስደናቂ የሥነ ሕንፃ ጥበቦች አንዱ የሆነውን የዓለታማው ጉልላት ወይንም ዶም ኦፍ ዘ ሮክ ገነቡ። የወርቅ ጉልላቱ በጥንታዊቷ ከተማ ላይ እንደ ሰማያዊ ኮከብ ያበራል። በዚህ ስፍራ እምብርት ላይ ነቢዩ መሐመድ ወደ ሰማይ የወጡበት ነው ተብሎ የሚታመነው የመሠረት ድንጋይ ይገኛል። ከእሱ ጎን ደግሞ የእስልምና ሦስተኛው ቅዱስ ስፍራ የሆነው አልአቅሷ መስጊድ ቆሟል። መካ የሙስሊሞች የጸሎት አቅጣጫ ወይም ቂብላ ከመሆኗ በፊት ኢየሩሳሌም የመጀመሪያዋ የጸሎት አቅጣጫ ነበረች። ይህም ከተማዋ በእስልምና እምነት ውስጥ ያላትን መንፈሳዊ ስፍራ ያሳያል። በዘመናት የወረራና የለውጥ ጉዞዎች ውስጥ የሙስሊም ገዢዎች የከተማዋን ቅርሶች ጠብቀው አቆይተዋል። ይህም ኢየሩሳሌም እምነቶችና ታሪኮች የተሳሰሩባት ሃይማኖታዊና ባህላዊ መገናኛ እንድትሆን አድርጓታል። በ20ኛው ክፍለ ዘመን
ኢየሩሳሌም የዘመናዊው የጂኦፖለቲካ ትግል ማዕከል ሆነች። በ1948 የእስራኤል መንግሥት መመስረት በከተማዋ ይዞታ ላይ ያለውን ውዝግብ አባባሰው። ዛሬ ኢየሩሳሌም ለእስራኤላውያንና ለፍልስጤማውያን የብሔርና የባህል ማንነት እምብርት ናት። የማስታወሻና የእርቅ ከተማም ናት። በምዕራብ በኩል ያድ ቫሽም የተባለው የሆሎኮስት መታሰቢያ ስፍራ በናዚ እጅ ያለቁትን 6 ሚሊዮን አይሁዶች በማሰብ የታሪክን ጨለማ ገጽታ ያስታውሳል። በአንጻሩ ደግሞ መሃኔ ይሁዳ ገበያ በሕይወትና በደስታ ይፈሳል። አዲስ የተጋገረ የዳቦና ቅመማ ቅመም መዓዛ፣ የነጋዴዎች ጩኸት፣ የአካባቢው ሰዎችና የጎብኚዎች ግርግር ከተማዋ ምንም እንኳን ያለፈ ታሪክ ቢኖራትም መቼም ቢሆን መጓዟን እንደማታቆም ማሳያ ናቸው። ወደ ቀጣዩ መዳረሻችን ከመሄዳችን በፊት ከኢየሩሳሌም ጥቂት ኪሎ ሜትሮች በስተደቡብ ወደምትገኘው ታዋቂዋ ከተማ ቤተልሔም እንሂድ። ቤተልሔም በጥልቅ መጽሐፍ ቅዱሳዊ ትርጉሟ ትታወቃለች። ከተማዋ የንጉሥ ዳዊት የትውልድ ቦታ ነበረች። በዕብራይስጥ መጽሐፍ ቅዱስ መሠረት ደግሞ ወደፊት የሚመጣው ገዢ ከዚህ ከተማ እንደሚወጣ ትንቢት ተነግሯል። ክርስቲያኖች ይህ ትንቢት ስለ ናዝሬቱ ኢየሱስ እንደተነገረ ያምናሉ። በዚህ ምክንያት ቤተልሔም በክርስትና ዓለም ውስጥ እጅግ ቅዱስ ከሆኑት ስፍራዎች አንዱ የሆነውን የልደት ቤተ ክርስቲያን አቅፋ ትገኛለች። በአራተኛው ክፍለ ዘመን በንጉሥ ቆስጠንጢኖስ የተገነባው ይህ ጥንታዊ ቤተ ክርስቲያን የክርስቶስን ልደት ቦታ ያመለክታል። ቤተልሔም ስለ ትላንት ብቻ የምትናገር ከተማ አይደለችም፣ የዘመናዊውን ሕይወት ታሪክም ትነግረናለች። የቤተልሔም ከፍ ያሉ ግንቦች የፖለቲካ የጎዳና ላይ ስዕሎች መድረክ ሆነዋል። ታዋቂው የጎዳና ላይ ሰዓሊ ባንክሲ የሳላቸው ስዕሎች ጨምሮ እነዚህ ግንቦች የነጻነት፣ የትግልና የተስፋ መግለጫ መድረክ ናቸው። አሁን ደግሞ የሞት ባህርና የኔጌቭ በረሃ ድንቆችን እንመልከት። አንዳንድ ቦታዎች የሰው ልጅ በሕይወት የመኖር አቅምን ይፈታተናሉ። የኔጌቭ በረሃና የሞት ባህር ከእነዚህ መካከል የሚጠቀሱ ናቸው። ይህ ሰፊና ጨካኝ ምድር ሰዎችን የማይቀበል ቢመስልም ተፈጥሮን ተቋቁመው የኖሩ ስልጣኔዎች መኖሪያ ነበር። ከባህር ጠለል በታች 430 ሜትር ዝቅ ብሎ የሚገኘው ሞት ባህር በምድር ላይ እጅግ ዝቅተኛው ቦታ ነው። ስሙ ባህር ቢሆንም ይህ በእውነቱ ጨዋማ ሐይቅ ነው። ውሃው ከውቅያኖስ በ10 እጥፍ የበለጠ ጨዋማ በመሆኑ በውስጡ ምንም አይነት ሕይወት ሊኖር አይችልም። ነገር ግን ይህ ከፍተኛ ጨውነት ለሺዎች ዓመታት የፈውስ የአስደናቂነትና የታሪክ ምንጭ አድርጎታል። የጥንቷ ግብፅ ነገሥታት ለአስክሬን ማድረቂያ የሚሆኑ ማዕድናትን ከዚህ ያገኙ ነበር። ክሊዮፓትራም የዚህን ባህር ጨውና ጭቃ ለውበት መጠበቂያ የማግኘት መብት አግኝታ እንደነበር ይነገራል። ዛሬም ቢሆን ሰዎች የዚህን ባህር ጥቁር ጭቃ ለመቀባትና ሳይሰምጡ በውሃው ላይ ለመንሳፈፍ ከዓለም ዙሪያ ይመጣሉ። ነገር ግን የሞት ባህር በውሃ መጥፋትና በአየር ንብረት ለውጥ ምክንያት በየዓመቱ በ1 ሜትር እያነሰ በመጥፋት ላይ ይገኛል። ወደ ደቡብ ስንጓዝ ማክተሽ ራሞን የተባለውን የ40 ኪሎ ሜትር ርዝመት ያለው የተፈጥሮ ጉድጓድ እናገኛለን። ይህ የእሳተ ገሞራ ጉድጓድ አይደለም፣ ይልቁንም በውሃና በንፋስ መሸርሸር ምክንያት በሚሊዮኖች ዓመታት ውስጥ የተፈጠረ ብርቅዬ የመሬት አቀማመጥ ነው። ሰማይ ጠቀስ ገደሎቹና ባለቀለም አሸዋዎቹ የጥንቷን ምድር ታሪክ የሚያሳዩ ናቸው። የገሊላ ባህር የእስራኤል ትልቁ የንጹህ ውሃ ሐይቅ ሲሆን ከፍተኛ የታሪክና መንፈሳዊ ትርጉም አለው። በዮርዳኖስ ወንዝ የሚመገበው ይህ ሐይቅ የታላላቅ ግዛቶችን መነሳትና መውደቅ ባዩ ኮረብታዎች የተከበበ ነው። ይህ ስፍራ ኢየሱስ በውሃ ላይ የተራመደበት፣ ማዕበሉን ያደቀቀበትና ደቀ መዛሙርቱን የጠራበት ቦታ ነው። ይህም ቀላል የዓሣ አጥማጆች መንደርን ወደ አንድ ትልቅ ዓለም አቀፍ እንቅስቃሴ ማዕከልነት ቀይሮታል። በሰሜናዊው የባህር ዳርቻ ላይ ቅፍርናሆም ትገኛለች።
ይህችም የኢየሱስ ከተማ ተብላ ትጠራለች። እዚህ ቦታ ላይ በምኩራብ ውስጥ አስተምሯል፣ ሕመምተኞችን ፈውሷል፣ እንደ ጴጥሮስና እንድርያስ ያሉ ደቀ መዛሙርትን ሰብስቧል። በአራተኛው ክፍለ ዘመን የተገነባው ጥንታዊ ምኩራብ ፍርስራሽ ለጥንቱ ክርስትና ትልቅ ምስክር ነው። ከሐይቁ በስተምዕራብ ከፍ ብሎ የሚታየው አርቤል ተራራ ለመጽሐፍ ቅዱሳዊ ታሪክ ሰፊ እይታን ይሰጣል። ከተራራው ባሻገር ታቦር ተራራ የኢየሱስ መልክ የተለወጠበት ወይም ደብረ ታቦር ስፍራ ነው። እዚያ የተገነባው ቤተክርስቲያን የዚህን ሰማያዊ ቅጽበት ሞዛይኮች ይዟል። ቴል አቪቭ ከአንድ ክፍለ ዘመን በፊት ይህ ቦታ ከአሸዋ ክምር ውጪ ምንም አልነበረም። ዛሬ ግን ቴል አቪቭ ሰማይ ጠቀስ ሕንፃዎች ከባውሃውስ ስታይል ሕንፃዎች ጋር የሚታዩባት ዓለም አቀፍ ከተማ ናት። ይህም በዩኔስኮ ነጭ ከተማ ተብላ እንድትመዘገብ አድርጓታል። በባህር ዳርቻዋ ላይ ተንሸራታቾችና የፀሐይ ፈላጊዎች ሕያው በሆኑ ካፌዎችና መንገዶች ላይ ይታያሉ። ቴል አቪቭ ታሪክ ከፈጠራ ጋር የሚገናኝበት ቦታ ነው። ነገር ግን ቴል አቪቭ ከንግድና ከቴክኖሎጂ በላይ የብዙሃነትና የነጻነት ከተማም ናት። ያለፈው ታሪክ የማይረሳባት፣ የወደፊቱ ጊዜ በየቀኑ የሚጻፍባት። በእስራኤልና በፍልስጤም ግዛቶች ያደረግነው አስደናቂ ጉዞ ይህን ይመስል ነበር። ከቅዱሳን ስፍራዎች እስከ አስደናቂ የተፈጥሮ መልክዓ ምድሮች፣ ከጥንታዊ ወጎች እስከ ዘመናዊ የፈጠራ እይታዎች ድረስ ይህች ምድር የታሪክና የእምነት መገናኛ መንገድ ናት። ታላላቅ ግዛቶች ሲነሱና ሲወድቁ እንዳየችው ሁሉ ዛሬም ቢሆን የለውጥ የጽናትና የባህል ጥልቀት ቦታ ሆና ትቀጥላለች። ይህች ምድር በካርታ ላይ ከተሰመሩ መስመሮች በላይ ናት። ታሪኳ ዛሬም እየተጻፈ ነው። ሕዝቦቿም የወደፊት ሕይወቷን እየቀረጹ ነው። ዓለምን አብረን እንወቅ። በሚቀጥለው አዲስና አስደናቂ የጉዞ ቪዲዮ እስክንገናኝ ቪዲዮውን ላይክና ለሌሎች ሼር ማድረግዎን አይርሱ። ቻናላችንን ሰብስክራይብ ስላደረጋችሁ ከልብ እናመሰግናለን። ቸር ያቆየን።